ሰላም ጤና ይስጥልን። እንደምን አረፈዳችሁ። ይህ የኢቲ ቱዴይ ኒውስ ቻናላችን ነው። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር እንዲሁም አዳዲስ መረጃዎች ቶሎ እንዲደርሱ የደወል ምልክቷን መጫኑን አይርሱ። ኢቲ ቱዴይ ኒውስ እንደ ወትሮ ሁሉ ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የአውሮፓ ህብረት ኢትዮጵያውያን ላይ የጣለውን የቪዛ ገደብ አነሳ። የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያውያን ላይ የጣለውን የቪዛ ገደብ ማንሳቱን አስታወቀ። የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎችን ለመቀበል ያሳየውን ተባባሪነትና ሌሎም ነገር አናሳ ነው በሚል በኢትዮጵያ ላይ የቪዛ ገደብ ተጥሎ ቆይቷል። የአውሮፓ ህብረት ምክር ቤት በድረገጹ ባወጣው መግለጫም በህብረቱ አባላት ሀገራት ውስጥ ከህገወጥ መንገድ የሚኖሩ ኢትዮጵያውያንን በመለየት ወደ ሀገራቸው በመመለስ ረገድ መሻሻሎች ሲታዩ እንደነበሩ ገደቡ እንዲነሳ ተወስኗል። በአውሮፓ ሀገራት ህገወጥ መንገድ የሚኖሩ ስደተኞችን ሀገሮቻቸው የማይቀበሏቸው ከሆነ ወይም ሀገራቱን ለመተግበር ፈቃደኛ ካልሆነም የቪዛ እገዳን እንደ ጫና ማሳደሪያ መንገድ ይጠቀምበታል ተብሎ ተነግሯል። የአውሮፓ ህብረት ምክር ቤት በአውሮፓ ህብረት ስር ያሉትን ኢትዮጵያውያን ቪዛ ለመስጠት ይውሉ የነበሩ አሰራሮች ላይ ገደብ ማድረጉን ያስታወቀው ሚያዝያ 21 ቀን 2016 ዓ.ም ነበር። በአውሮፓ ህገወጥ መንገድ የሚኖሩ ኢትዮጵያውያን በመለየት የጉዞ ሰነድ በማዘጋጀትና ወደ ኢትዮጵያ ለመመለስ ረገድ ያለውን አሰራር መሻሻሉን ምክር ቤቱ ትናንት ማክሰኞ ግንቦት 11 2018 ዓ.ም ባወጣው መግለጫ አስታውቋል። ህብረቱም ከኢትዮጵያ ጋር ያለውን ሁለንተናዊ ግንኙነት ለማሻሻል ማሳየቱም ተጠቅሷል። የአውሮፓ ህብረት ጥሎት የነበረውን እግድ ምክንያት በማድረግ የህብረቱ አባል ሀገራት ኢትዮጵያውያን የሚያቀርቧቸውን ማስረጃዎች መሰረት ቪዛ ሲጠየቁ የሚያስፈልጓቸውን ቅድመ ሁኔታዎችን ማንሳት ወይም ዌቪንግ ሪኳየርመንት አይችሉም። ኢትዮጵያውያን ከአንድ ጊዜ በላይ ወደ አውሮፓ ህብረት አባል ሀገራት ገብተው መውጣት የሚችሉበትን ቪዛም ማልቲፕል ኢንትሪ እገዳው ተካቶ ነበር። ዲፕሎማትና የመንግስት ሰራተኞች ባለስልጣናትም ፓስፖርት ያላቸውን ኢትዮጵያውያንን ያለ ክፍያ ቪዛ እንዲያደርጉ ተደርጎ ቆይቷል። በተጨማሪም ኢትዮጵያውያን ቪዛ ለማግኘት የሚጠብቁት ጊዜ ከ15 ቀን ወደ 45 ቀናት ከፍ እንዲል ተወስኖም ነበር። የቪዛ እገዳው በተጣለበት ወቅት የኢትዮጵያ ህብረት ውሳኔውን ዳግመኛ እያጤነን ኢትዮጵያ ጠይቃ እንደነበረ ያታወሳል ተብሏል። ምክር ቤቱም በድረገጹ ትናንት ባወጣው መግለጫም በአባል ሀገራቱ ግዛት ህገወጥ መንገድ የሚኖሩ ኢትዮጵያውያንን ለመቀበል ያለው ተነሳሽነት ላይ መሻሻል ታይቷል ብሏል። በዚህ ምክንያትም እገዳው በዘላቂነት ለማስቀጠልም አስፈላጊ እንዳልሆነም ተገልጿል። ዘገባው የቢቢሲ ነው። ዩናይትድ ኪንግደም የነዳጅ ዋጋ መጨመርን ተከትሎ ሩሲያ ላይ የጣለችውን የነዳጅ ማዕቀብ አላላች። የነዳጅ ዋጋ እያሻቀበ መምጣቱን ተከትሎ ዩናይትድ ኪንግደም መንግስት ሶስተኛ ሀገራት ውስጥ ተጣርቶ ወደ ናፍጣን አውሮፕላን ነዳጅ የተቀየረ የሩሲያ ድፍድፍ ነዳጅ እሱ ላይ የጣለውን ማዕቀብ አላላ። ይህ የዩኬ ውሳኔ ከረቡዕ ዕለት ጀምሮ ተፈጻሚ እንደሚሆን ተገልጿል። እርምጃውም አሜሪካ፣ እስራኤልና ኢራን የጀመሩትን ጦርነት ተከትሎ ወሳኙ የሆርሙዝ ወሽመጥ ተዘግቶ የነዳጅ አቅርቦት ላይ ምን ያህል ስጋት እንደፈጠረ የሚያንጸባርቅ ነው ተብሏል። ከዚህ ቀደምም ወደ ፈሳሽነት የተቀየረው የሩሲያ ተፈጥሮ ጋዝ ጉዞ ላይም ተጥሎ የነበሩ የተወሰኑ ማዕቀቦች እንዲቀነሱ ተደርጓል። የተጣሉት ማዕቀቦችን እየተጠናከሩ መምጣታቸውን የገለጸው የሀገሪቱ መንግስት ተለዋዋጭ አካሄድ የሚከተል ተጨማሪ አሰራር እንደሚፈልግም ተናግሯል። ከጦርነቱ መነሳት በኋላም አሜሪካ ተመሳሳይ እርምጃ ተግባራዊ አድርጋ ሰፊ ትችት ደርሶባታል። ጦርነቱ ከተጀመረ ወዲህ በአውሮፓ ውስጥ የአውሮፕላን ነዳጅ ዋጋ በእጥፍ ላይ ጨምሮ መታየቱ ተገልጿል። በአሁኑ ሰዓት ከዋጋው በፊት የነበረበት ግማሽ ጨምሮ የተሸጠ መሆኑን ተገልጿል። ዩናይትድ ኪንግደም ውስጥ የነዳጅ ዋጋ ማሻቀቡን ቀጥሏል። በዩኬ እና በመላው ዓለም የሚንቀሳቀሱ በርካታ አየር መንገዶች ጣሪያ የነካውን የአውሮፕላን ነዳጅ ዋጋ ምክንያት በረራዎችን ሰርዘዋል። በሌላ አማራጭ ደግሞ ትኬት ዋጋቸውን ጨምሯል ተብሏል። ሩሲያ በዩክሬን ላይ የከፈተችው ጦርነት ተከትሎ ዩናይትድ ኪንግደም ለዓመታት ሞስኮ ላይ ኢኮኖሚያዊ ጫና ለመፍጠር የሚያደርገውን ዓለም አቀፍ ጥረት ስትመራ ቆይታለች። ማክሰኞ ዕለት ሩሲያ ከባድ ዋጋ ለመጣል የሚናወጥ ቁርጠኝነት እንዳለ የተገለጸበት ቡድን የ7 መግለጫ ፊርማዋን አኖራለች። ዩኬ ካለፈው ጥቅምት ወር ጀምሮም በ3 እና በ4 ሀገራት ውስጥ የሚጣራ የሩሲያ ድፍድፍ ነዳጅ በናፍጣና በአውሮፕላን ነዳጅ መልክ ወደ ግዛቷ እንዳይገባ አግዳ ነበር። አሁን ይህ ማዕቀብ እንዲላላ መደረጉ ከዚህ ቀደም ለዩኬና ለአውሮፓ ቁልፍ አቅራቢ የነበረችው ህንድ ከሰሞኑ የሚወጣው የአውሮፓ ነዳጅና በዩናይትድ ኪንግደም እንዲገባ ያስችላል ተብሏል። በርካታ የሩሲያ ድፍድፍ ነዳጅ የሚጣራው ቱርክ ውስጥ ነው። የተጣራ የሩሲያ ነዳጅ የተላለፈው አሰስ ውሳኔ ላልተወሰነ ጊዜ እንደሚቆይ ተገልጿል። ይሁን እንጂ በጊዜው ግምገማ እየተደረገ ሲሻሻል ወይም ሊሻር እንደሚችል የሀገሪቱ መንግስት አስታውቋል። ወደ ፈሳሽነት በተቀየረ የሩሲያ ተፈጥሮ ጋዝም የባህር ትራንስፖርትና ተያያዥ አገልግሎቶች ላይ ተጥሎ የነበረው ማዕቀብ የሚላለው ከአውሮፓውያኑ አዲስ ዓመት ነው ተብሏል። አሜሪካም ለመጀመሪያ ጊዜ መጋቢት ላይ ይፋ ያደረገችው የሩሲያ ነዳጅ ዋጋ ላይ ጥላ የነበረው ማዕቀብ የማላላት እርምጃን ቆይታንም በዚህ ሳምንት አራዝማለች። አሜሪካ የወሰደችውን እርምጃ የሩሲያ ነዳጅ እንዳይገዙ ተከልክሎ የነበሩ ሀገራትም አሁን ባህር ላይ ተጭነው ያለ ነዳጅም እንዲያገኙ የሚያስችል ነው ተብሏል።
የቻይናና የሩሲያ ትስስር ከመቼውም በላይ መጠንከሩን ፑቲን ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ተገናኝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ጉብኝት ካደረጉ ከቀናት ልዩነት በኋላም ፑቲን በይፋዊ የስራ ጉብኝት እያደረጉ ይገኛሉ። ፑቲን ከሺ ጂንፒንግ ጋር ባደረጉት ውይይት የቻይናና የሩሲያ ትስስር ከመቼውም በላይ መጠንከሩን ተናግረዋል። የቤጂንግ ጉዞ ፑቲን ዘንድሮ ያደረጉት የመጀመሪያው አገር ጉብኝት ነው። ከዓለም እየተገለለች ያለችው ሩሲያ ምን ያህል ከቻይና ጋር ጥገኛ እንደሆነች የሚያሳይ ነው ተብሏል። ቻይናም የሩሲያን ነዳጅ በግንባር ቀደምነት የምትገዛ ሲሆን ሁለቱ ሀገራት ከምዕራባውያን ተነጥሎ ወዳጅነታቸውን ማጠናከርም ይፈልጋሉ። ሞስኮ በምዕራባውያን ማዕቀብ ቢጣልባትም ቤጂንግ ግን ፊቷን አላዞረችበትም። በዩክሬን ጦርነት ምክንያት ሩሲያ ላይ የተጣሉ ማዕቀቦች ቢኖሩም ቻይና በጥንቃቄ ከሞስኮ ጋር ያላትን ግንኙነት አስቀጥላለች። የሁለቱ ሀገራት መሪዎች ከሚወያዩባቸው ነጥቦች አንዱም የተፈጥሮ ጋዝ ማስተላለፊያ መስመር ዝርጋታ ይሆናል። የሩሲያ ጋዝፕሮም እና የቻይናው ናሽናል ፔትሮሊየም ኮርፖሬሽን በጥምረት ጋዝ ማስተላለፊያ መስመር ለመዘርጋት ስምምነት ላይ መድረሳቸው ተዘግቧል። ሳይቤሪያ 2 የተባለው የነዳጅ ቧንቧ መስመርም ለመገንባት ሲደረግ የነበረው ንግግር በመሃል ቢቋረጥም በስተመጨረሻም ስምምነት ተፈርሟል። ይህ መስመር ከተዘረጋ በሞንጎሊያን በኩል በ50 ቢሊዮን ኪዩቢክ ሜትር የሚጠጋ የሩሲያን ጋዝ ለቻይና ይደርሳል ተብሎ ይገመታል። የመካከለኛው ምስራቅ ጉዳይ በተመለከተም ሁለቱ መሪዎች እንደሚነጋገሩ ይጠበቃል። የቻይና ብሔራዊ ጣቢያ እንደዘገበው ከሆነ ሺ ጂንፒንግ የመካከለኛው ምስራቅ ጉዳይ ቁልፍ ነጥብ ላይ ደርሷል ብለዋል። ጦርነቱን በድጋሚ የሚጀመር ከሆነም ተቀባይነት የሌለው እንደሆነ የገለጹት ፕሬዝዳንቱም ሰላም ማስፈን ባለ 4 ነጥብ ምክር ሀሳብ እንደሆነም ያንን ማቅረባቸው ተዘግቧል። ፑቲን ሺ ጂንፒንግ ውድ ጓደኛዬ ብሎ መጥራታቸውን የሩሲያ ብሔራዊ ጣቢያ ዘግቧል። ከዚህም ቀደም ሁለቱ መሪዎች ጥብቅ ወዳጅነት በመካከላቸው እንዳለና ጥብቅ ወዳጆች መሆናቸው ሲነገር ቆይቷል። አንድ ቀን እንኳን ሳንተያይ ብንቆይም 3 የበልግ ወቅቶችን ሙሉ ያልተገናኘን ይመስላል የሚለውም የቻይና አባባል የሩሲያው ፕሬዝዳንት ሲጠቅሱም ተሰምቷል። የሁለቱ ሀገራት ግንኙነትም በተለይ ባለፉት 25 ዓመታት መጠናከሩን ፑቲን ተናግረዋል። ሁለቱ ሀገራት የመልካም ጎረቤትነት ስምምነት የተፈራረሙት 25 ዓመታት አስቆጥረዋል። ይህንን ታሳቢ በማድረግም ፑቲን ወደ ቤጂንግ ተጉዟል። ከቀናት በፊትም በቤጂንግ ደማቅ አቀባበል ተደርጎላቸው እንደነበረም ሲገለጽ የጥሩ ጎረቤቶች ስምምነት ምጣኔ ሀብታዊና ዲፕሎማሲያዊ ትስስርን ለማጠናከር ያለመ ነው ተብሏል። ሁለቱም ጎረቤት ሀገራት ወታደራዊ የመከላከያ ትብብር ማዕቀፍ ላይም ስምምነት ላይ ደርሰዋል። ስምምነቱም መጀመሪያ ላይ የተፈጸመው 20 ዓመት በፊት በፑቲንና በቀድሞ የቻይና መሪ ጂያንግ ዛሚን መካከል ለ5 ዓመታት እንዲራዘም ተደርጓል። አሁንም ስምምነቱ በድጋሚ እንደሚራዘም ተዘግቧል። በቀጣይ ዓመትም ቻይናው ፕሬዝዳንት ሞስኮ እንዲጎበኙ ፑቲን ጥሪ ቀርቦላቸዋል። ጉዞም ዓለም አቀፍ መረጋጋትን እንደሚያረጋግጥም ገልጸዋል። በቀጣይ ዓመትም ሺ ጂንፒንግ ለመጨረሻ ጊዜ ሞስኮ የሄዱትን አምና ግንቦት ላይ እንደሆነ ተነግሯል። ፑቲን የሁለቱ ሀገራት ግንኙነት ጠንካራ ምጣኔ ሀብታዊ መሰረት ያለው መሆኑን ተናግረዋል። የመካከለኛው ምስራቅ ቀውስ በተባባሰበት ሁኔታ ሩሲያ አስተማማኝ ኃይል አቅርቦትን ታረጋግጣለች ብሎ ፑቲን ተናግረዋል። ሺ ጂንፒንግ በበኩላቸው ደግሞ ከፑቲን ጋር ባደረጉት መክፈቻ ውይይት ሁለቱ ሀገራት ለጋራ እድገት እንዲተባበሩ ጥያቄ ማቅረባቸው ተገልጿል። ዘገባውን ቢቢሲን ጠቅሶ ሮይተርስ ነው የዘገበው።